በተለያዩ የነሺዳ ስራዎቹ የሚታወቀው ተወዳጁ ሙንሽድ ሙሐመድ ሰዒድ ወደ አኺራ ተሻገረ። ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሻኝ ለመሄድ በሮ በተለያዩ የነሺዳ ስራዎቹ የሚታወቀው ተወዳጁ ሙንሽድ ሙሐመድ ሰዒድ ትላንት አመሻሽ ነበር ወደ አኺራ የተሻገረው። ሙንሽድ ሙሐመድ ሰዒድ ባደረበት ድንገተኛ ህመም በትላንትናው ዕለት ወደ አኺራ ተሻግሯል። ሙንሽድና ቃሪ የሆነው ሙሐመድ ትላንት አመሻሽ ላይ በአሚን ሆስፒታል በጽኑ ሕክምና ክፍል በሕክምና ሲረዳ ቆይቶ ነው ወደ አኺራ የተሻገረው። ህልፈቱም በድንገተኛ ሁኔታ ሲሆን በቦታው ተገኝተንም ተመልክተናል። ወዲያውኑም ክቡር ገላ ወደ መካኒሳ ባድር መስጂድ ሄደው ትጥበት ከተፈጸመ በኋላ በአዲስ አበባ የሚገኙ ወንድም እህቶቹ እናትና አባቶቹ በተገኙበት ሰላተል ጀናዛ ተሰግዶበት ወደ ትውልድ ቀየው ደሴ ከበርካታ ህዝብ ጋር የተሸኘ ሲሆን ከጁምዓ ሰላት በኋላ በደሴ ከተማ አረብ ገንዳ መስጂድ ሰላተል ጀናዛ ተሰግዶበት ካራ ጉቱ ጎዥ የሙስሊም መካነ መቃብር ተኸድሟል። ሙሐመድ ሰዒድ የአላህ ሱብሓነሁ ወተዓላ ፈቃድና ጥሪ ሆኖ በዘንድሮ የረመዳን መጨረሻ የኡምራ ስነ ስርዓትን ፈጽሞ ወደ ሀገር ከተመለሰ ጥቂት ቀናት ሆነውታል። የአየር ጸባይ ለውጥና በሳውዲ ከነበረው ጉንፋን መሰል ህመም ጋር ተዳክመው እንደነበር የተሰማ ሲሆን ድንገተኛ ህልፈቱ ለበርካቶች አስደንጋጭ ሆኗል። ደሴ ካፈራቻቸው የመልካም ስብዕና ባለቤት ከሆኑ ወጣቶች መካከል አንዱ የሆነው ቃሪእና ሙንሺድ ሙሐመድ ሰዒድ የኡስታዝ ጣልሃ ደረሳ እንደነበርና ከሰርከስ ደሴ ቡድን ጋር በመቀላቀል ተሳትፎ እንደነበረው ታሪኩን የሚያውቁ የቅርብ ጓደኞቹ ይናገራሉ። ቃሪእና ሙንሺድ ሙሐመድ ሰዒድ በደሴ ከተማ ብቻ ሳይሆን እሱ በሚገኝበት ሁሉ በነበረው አብሮነት የሚወደድ የመልካም ባህሪ ባለቤት እንደሆነ በሁሉም የልብ ጓደኞቹ ይመሰከርለታል። ወደ ነሺዳ ከመጣ በኋላ በተለይም ታላቁን ነቢይ ሰለላሁ ዐለይሂ ወሰለምን የሚያወድሱ ነሺዳዎችን በመስራት በህዝበ ሙስሊሙ ላይ ከፍተኛ ተጽዕኖ ያሳደሩ የማይረሱ ጥልቅ ሐሳብ ያላቸው ነሺዳዎችን በመስራት ለህዝብ ጆሮ በማድረስ አድናቆትን በእጅጉ ያተረፈ ነበር። በተለይ ቃሪእና ሙንሺድ ሙሐመድ ሰዒድ ከመጀመሪያዎቹ ስራዎች ከሆኑ ነሺዳዎች መካከል እሽተቅናክ የተሰኘው ነሺዳ የሙንሺዱን ብቃትና ያለውን ችሎታ በጉልህ ያሳየ እንደነበር ይታወሳል። እሽተቅናክ ያ ሐቢብ አላህ። ከዚያ በኋላም ፊዳከ በተሰኘውና ብዙ ሙንሽዶችን ያሳተፈው ነሺዳ ላይም ሙሐመድ ሰዒድ ተሳትፎ ነበረው። ሌላው የብስራት ዜና ተሰማ የተሰኘው ነሺዳ ከተሳተፈባቸው የነሺዳ ስራዎች ውስጥ ይጠቀሳል። በግልም ሆነ ከዋሪዳ የነሺዳ ግሩፕ ጋር በጋራ ከተሳተፈባቸው የነሺዳ ስራዎቹ መካከል ከፊሎቹ እሽተቅናክ፣ አደራ፣ ዋኢስላማ፣ ሰላቱ ረቢ፣ ጦልዐል በድሩ ዐለይና፣ ሙሐመድዬ፣ ባይመጡማ፣ ኑራምባ እንዲሁም ሌሎችም ነሺዳዎችን በመስራት የማይረሳ አሻራውን ያኖረ ወጣት ነበር። ሙንሺድ ሙሐመድ ሰዒድ ከልጅነት ኮትኩቶ ካሳደጉት ወላጆቹ ብቻ ሳይሆን የሚወዱት ወዳጆቹና የልብ አድናቂዎችም ጭምር ተስፋ የጣሉበት ከደሴ ፍሬዎች መሃል አንዱ እንደነበር ኡስታዝ አቡበከር አህመድን ጨምሮ በርካቶች ይመሰክራሉ። ሙንሺድ ሙሐመድ ሰዒድ ረሱል ሰለላሁ ዐለይሂ ወሰለምን የሚያወድሱ ስራዎችንና ሌሎች በርካታ የህብረትና የግል ነሺዳዎችን በመስራት ይታወቃል። ሙንሺድ ሙሐመድ ሰዒድ ተወልዶ ያደገው ደሴ ከተማ ሲሆን የአራት ልጆች አባት ነበር። ቤተሰቡን ለማገዝ ጥሪ ያቀረበ ሲሆን ከስር በሚቀመጠው የባለቤቱ አካውንት ሁላችንም ኃላፊነታችንን እንድንወጣ ጥሪያችንን እያቀረብን ነጃሺ ቲቪ ለሙሐመድ ሰዒድ ጀነተል ፊርደውስን ለቤተሰብ ወዳጅ ዘመዶቹ ደግሞ ሶብርን ይመኛል። ኢንሻአላህ 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 ነገ በኸይራ ኢንሻአላህ ነገ በጀነት ኢንሻአላህ እኛም ናፍቀናል ኢንሻአላህ ለመገናኘት ኢንሻአላህ 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 ኢንሻአላህ